ጋይስ እንደማንኛውም ቲክቶከር እኮ ነው 1 ሚሊዮን ፎሎወርስ ሲደርስ ዱባይ ሄዳለሁ ብዬ ነበር ለመዝናናት ማለት ነው። አሁን ግን እዚህ ጋር እህታችን ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል እያለች ስለሆነ ለመዝናናት ሳይሆን ለመታሰር ላይ እስቲ እህታችን የምትለውን ሰምተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን 1 ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። መንግስት ዱባይ ምን ታሰርበትን እድል ቢያመቻች አልቦቦ አጀፋ ቢዲ ለሰራሽ መንግስት ነው የሚያመቻች። በቀጣይ ደግሞ እዛ እስር ቤት የሚያስገቡ ጥፋቶችን ትንገር። የሞት ፍርድ ተፈርዶብሽ ነው ማለት ነው ኢትዮጵያ የመጣሽ። አልቦቦ አጀፋ ቢዲ አልወጣም አልመለስም ማለት አይቻልም ወይ? ልክ እንደወጣሽ መልሰው እንዲያስገቡሽ አንዱን መሰየፍ። ኢትዮጵያ ራሷ ዱባይ ትሄድል። አልቦቦ ቪዛው ነው ችግሩ። አጀፋ ቢዲ ቪዛ የላትም። ማን ይጨርስላታል?